ዘመዴናት እያሉ ፌስቡክ ላይ የሚጽፉ ሰዎች በዝተዋል። የዘመድ ቤት ትዝታዎችን እናነሳለን። ክፉ ደግ። ገርሜን ነገር ዘመድ ቤት እንጀራ መብላት ራሱ በጣም ከባድ ዲዴት በእኔ ለመጠራት ራሱ ማለት ነው ክብር ስለሆነልን ነው ስሜን የጠራኸው። እግዚአብሔር ክብሩን ይውሰድ። እግዚአብሔር ክብሩን ይውሰድ። ጫማ ገዝተውላችሁ ጫማው እኮ አርጅቶ 3 ዓመት ሆኖታል። ጫማዬ ያለቀብኝ ስትሉ ባለፈው አይደል እንዴ ተገዛልሽ ይላሉ። 3 ዓመት ሆኖታል። አንዳንድ ልብሶች ላያችሁ ላይ አርጅተው ጥቁር የነበረው ጅንስ ነጭ እስከሚሆን ድረስ ልትለብሱ ትችላላችሁ። ዘመድ ቤት ስትኖሩ ነጭ እስከሚሆን ድረስ እቺ ልጅ ጫማዋ አለቀ ብለው አያዩ። አንድ ሲሊፐር አድርጌ ነው የተማርኩት 8ኛ ክፍል። አንድ ቢጫ ሲሊፐር እግዚአብሔርን 8ኛ ክፍል ላይ አብረውኝ የተማሩ ተማሪዎች ያውቃሉ። አንድ ቢጫ ሲሊፐር አቧራ ውስጥ ቡን እያረኩኝ ከዛ አንዴ በጣም ከፍቶኝ ወንድሜ ዩኒቨርሲቲ ይማር ነበርና ደውዬ ጫማ ግዛልኝ ሲሊፐር ነው ማረገውና ተረከሴ ተሰነጣጠቀ። ሰላም የሳሚ እናት ቤተሰቦች፣ ሰብስክራይብ ማድረግ እንዳትረሱ። ዛሬ የዘመድ ቤት ትዝታዎች በሚል ርዕስ እንድንወያይበት መጥቻለሁ። ምክንያቱም ደግሞ ሰሞኑን በአንድ ጉዳይ ስሜ የተነሳ ስለነበረ ዘመድ ቤት ያደጉ ልጆች በጣም ብዙ ትራማ እና ጥያቄ ህይወታቸው ላይ ስላለ አሁንም ደግሞ እኔ ባለፍኩበት የህይወት መንገድ ላይ የሚያልፉ በጣም ብዙ ወጣቶች ስላሉ ይህን ቪዲዮ ብሰራ ለትምህርታቸው ይሆናል ብዬ ስላሰብኩኝ ነው። እናንተ ሰብስክራይብ ማድረጋችሁ ለእኔ በጣም ይጠቅመኛል። እንደምታዩት ኪችን ውስጥ ሆኜ ነው ቪዲዮ እየሰራ ያለሁት። ምክንያቱም ሲንግል ማዘር ስትሆኑ ብዙ ኃላፊነት ይኖርባቸዋል። ታይም ኢስ ጎልድ ለሲንግል ማዘር። ቪዲዮ የምሰራው ባለችኝ አጋጣሚዎች ሁሉ ነው እና ስራ እየሰራው እዚሁ ከጎን የሆነ ነገር ጠጄ እያበሰልኩኝ እሱ እስከሚደርስልኝ ነው እና ይሄ ቪዲዮ የምሰራው። የእናንተ ሰፖርት በጣም ለእኔ ብዙ ነገር ነው። ሰብስክራይብ ብታደርጉ ቪፒን ደግሞ አብርታችሁ ብታዩ በጣም ደስ ይለኛል። ዛሬ ስለ ዘመድ ቤት ትዝታዎች ነው የምናወራው። ማንም ወላጅ ልጁን ወደ ዘመድ ቤት አይሰድም ድህነት ካላስገደደው በስተቀር፣ የጤና ጉዳይ ካላስገደደው በስተቀር፣ የሰላም ጉዳይ ካላስገደደው በስተቀር ማንም ሰው ልጁን ወደ ዘመድ ቤት አይሰድም። ታዲያ የብዙዎችን ቤት ያንኳኳው ድህነት፣ የብዙዎችን ቤት የበተነው ድህነት የእኛም ቤት አንኳኩቶ ነበረ። ስለዚህ እኛም አባታችን ከሞተ ከልጅነታችን በኋላ የተለያየ ዘመድ ቤት ሄደን እንድናድግ ተወሰነብን። እናቴ እኛን ለማስተማር አቅም ስላልነበራት የተለያየ ቤት ነው ያደግኩት። እኔ አክቹዋሊ ዘመድ ቤት ብቻ አይደለም ያደግኩት፣ የሰው ቤትም ነው ያደግኩት። በህይወቴ በጣም ብዙ የሰው ቤት ኤክስፒሪየንስ፣ ከሀገር ሀገር የመዞር አንድ ሀገር ላይ አይደለም የተማርኩት፣ በጣም ብዙ ከተሞች ላይ እየዞርኩኝ ተምሬያለሁኝ። በማልፍበት በየትኛውም የህይወት አጋጣሚ እግዚአብሔርን ደግሜ ማመሰግነው እንኳን አለፍኩኝ በዚህ የህይወት መንገድ እንኳን አለፍኩኝ። ምክንያቱም ዛሬ ላይ ያለችዋን ጽዮን እንድትሰራ አድርጓታል። ዛሬ ላይ እግዚአብሔርን የምረዳበት መንገድ በጣም የተለየ ነው። እግዚአብሔር ለእኔ በጣም አባት እንደሆነ አውቃለሁ። እግዚአብሔር ለእኔ መካሪ እንደሆነ አውቃለሁ እና እግዚአብሔር ይመስገን። ይሄ ሁሉ ነገር የሆነው ለትምህርቴ ነው እና መጽሐፍ ቅዱስ እንደሚለው ያስጨነከኝ ለመልካም ሆነልኝ እንደሚል ማለት ነው። የተጨነቅንባቸው የህይወት አጋጣሚዎች በሙሉ እግዚአብሔር መልካም ሊያደርጋቸው ነው። ለሌሎች አስተማሪ ሊያደርጋችሁ፣ ሌሎች ሰዎች የእናንተን ህይወት አይተው እንዲበረቱ እንዲጽናኑ ስለሚፈልግ ነው እግዚአብሔር በብዙ መከራዎች ውስጥ የሚያሳልፋችሁ ማለት ነው እና በየትኛውም አጋጣሚ ውስጥ ሆናችሁ ስትቸገሩ፣ ሲጨልምባችሁ፣ ጓደኞቻችሁ ሲሸሹ፣ ዘመድ ፊት ሲነሳችሁ፣ 1 ዓመት ሰው ቤት መማር በጣም ከባድ የሚሆንባችሁ፣ በገዛ ዘመዶቻችሁ ቤት እንደ ሰራተኛ የምትኖሩ፣ ዝቅ ብላችሁ የምትኖሩ፣ እንጀራ ስትበሉ ስትጎርሱ ራሱ እጃችሁን እያዩ ለመጉረስ የምትሳቀቁ የሀገሬ ልጆች፣ እግዚአብሔር ቀን አለው ይነጋል። እግዚአብሔር መልካም ነው ይነጋል።
እና በዚህ ሁሉ ውስጥ ልነግራችሁ የምፈልገው ነገር ይሄ ሁሉ የመጣችሁበት የህይወት መንገድ ምን አይነት ገራሚ እንደሆነ የምታውቁት ስታልፉትና ለሌሎች ማስተማሪያ ስትሆኑ ነው። ባይዘው ሌሎች የእናንተን የህይወት ታሪክ አዳምጠው ሲጽናኑ ነው እና እግዚአብሔር መልካም ነው። እግዚአብሔር ጨካኝ አምላክ አይደለም። እግዚአብሔር ክፉ አምላክ አይደለም። ይሄ ልጆቹን በምድር ላይ ፈጥሮ ወይ ሰዎች እየተቸገሩ ነው፣ ወይኔ ይህች ልጅ ዘመድ ቤት እየተንቋሸሸች ነው፣ እንደ ሰራተኛ እየኖረች ነው፣ ማታ ማታ ተደብቃ ታለቅሳለች እያለ እያየ ሙድ ሚይዝ አይደለም እግዚአብሔር። እናንተ እንኳን እንዳለ በማይሰማችሁ ጊዜ እግዚአብሔር አለ ብላችሁ በምትጠራጠሩበት ጊዜ ሁሉ እውነት እግዚአብሔር እኔን ያየኛል በምትሉበት ጊዜ ሁሉ አጠገባችሁ ነው። አሁን እኔ አንዳንዴ ልጄ በእግሯ እንድትሄድ ስለምፈልግ ያዥኝ ስትለኝ አልይዛትም፣ እያለቀሰችም ቢሆን ማለት ነው አልይዛትም፣ እንድትቆም ስለምፈልግ ማለት ነው። ቆም ያያታለሁ ወላጅ ስለሆንኩኝ ማለት ነው። እና እግዚአብሔር ያያል። እግዚአብሔር ቆሞ እያለቀሳችሁ ያዘኝ ለወድቅ ነው ምናምን ስትሉት ዝም ብሎ የሚያያችሁ በእግራችሁ ቆማችሁ እንድትሄዱ ስለሚፈልግ ነው። መልካም ወላጅ ስለሆነ ነው። ሁሌ ቢሻከማችሁማ መራመድ አትችሉም፣ መሄድ አትችሉም። እናንተ ልጆቻችሁ እንዲራመዱ የምታደርጉትን ያህል ነው እግዚአብሔር ለእናንተ የሚያደርግላችሁ። እግዚአብሔር ደግ አምላክ ነው። እግዚአብሔር ምርጥ ወላጅ ነው። ዝምታው እኛ እንድንራመድ የሰጠን እድል ነው። እኛ በእግራችን ቆመን እንድንሄድ የሰጠን እድል ነው እንጂ እኛ እንድንወድቅ እንባችን ላይ ኢንጆይ እያደረገ አይደለም እግዚአብሔር። እና ሌላችሁ የምፈልገው ነገር ምንድን ነው? የዘመድ ቤት ትዝታዎች በጣም ከባድ ናቸው፣ እጅግ በጣም ከባድ ናቸው። በምትወዷቸው ዘመዶች ይሄ በቃ ቤተሰብ ነን ብላችሁ በምታስቡበት ቤት ውስጥ አንዳንዴ እንደ ሰራተኛ መኖር፣ ለመናገር መሳቀቅ፣ ወታችሁ ስትገቡ መሳቀቅ፣ ሀሳባችሁን ጮክ ብላችሁ ያለመናገር፣ ስራ የመስራት ግዴታ። አንዳንድ ጊዜ እኔ ታናሽ እህቴ ልጅ ነበረች ከኔ በጣም ማለት ነው እና እንደውም ትንሽ ጠንከር እላለሁ። እሷ ግን በዛ እድሜዋ ራሱ ነው የምላችሁ ትምህርት ቤት ሄዳ ስትመጣ ዩኒፎርም ሳታወልቅ ምናምን ነው ምሳ ሳትበላ እቃ የምታጥበው። እና አንዳንዴ ከትምህርት ቤት ስመጣ እቃ ተከምሮ ምናምን ይጠብቃቸዋል። ከባድ ነው። ደክሟችሁ ስትመጡ ምናምን እቃ ጠቢ ትባላላችሁ። ምሳቢ ምናምን የሚባለው ሌላ ሰው ነው። እንደሚርባችሁ እንኳን የሚያስቡበት ጊዜ ያጣሉ። ማለት መብላታችሁ ኦር ደግሞ ሸልተር መጠለያ ማግኘታችሁ ብቻ ነው ለነሱ እርዳታ የሚመስላቸው። ስነ ልቦናችሁ ላይ ምን እንደሚሰማችሁ ማታ ማታ ተደብቃችሁ ስታለቅሱ አይሰሟችሁም እና በጣም ከባድ ነው። እኔ አይዊሽ ሰዎች ባላቸው አጭር ጊዜ መልካም ሆነው ቢኖሩ ወይ ደግሞ ለማሳደግ የማይችሉ ከሆነ አንድ ልጅ ላይ ስነ ልቦናዊ ጉዳት ከሚያደርሱ ባያሳድጉ ባያስጠጉ ይሻላል ብዬ አስባለሁ። እና ከባድ ነገር አይደለም። ፍቅር ኮስት አያደርግም። እንደ መብራትና እንደ ውሃ አይቆጥርም። ግብር የለውም። እና ለምታሳድጓቸው ልጆች ትንሽ ፍቅር ይኖራችሁ፣ ሪስፔክት ይኖራችሁ። ልክ እነሱም እንደ ወለዳችኋቸው ልጆች ሊሰማቸው እንደሚችል፣ ሊያዝኑ እንደሚችሉ፣ ሊደክማቸው እንደሚችሉ፣ ሀሳብ እንዳላቸው፣ ምኞት እንዳላቸው፣ መደመጥ እንደሚፈልጉ ማሰብ አለባችሁ። እና አንዳንድ ጊዜ ቴሌቪዥን ምናምን ልናይ የዛኔ ቲቪ የገባ ጊዜ ብርቅ ነበር ምናምን እና ቲቪ ልናይ ምናምን እዛ አሁን ፌስቡክ ላይ የጻፈብኝ ልጅ ማለት ነው እነሱ ቤት ተጠግተን በምንኖር ሰዓት ማለት ነው ከሶፋ ላይ ውረዱ ይባላል እና እነሱ ሶፋ ላይ ይቀመጡና እኛ መሬት ላይ እንቀመጣለን። ከዛ እዛ መሬት ሲሚንቶ ላይ እንቀመጥና ከዛ እራትም እዛው ምናምን ይሰጠናል። አንዳንዴ ወጥ አለቀ ማለት እንሳቀቃለን።
እንደዚህ ተነስቶ ምናምን እንጀራ ጨምሮ መብላት ቢግ ዲል፣ በጣም ቢግ ዲል ነው። እና በቃ ስሜት ያለን አይመስላቸውም። ላይክ በቃ እንደ ነገሩ ሆነው ይደጉ ነው። እንደ ነገሩ ሆነው ይደጉ። ዘመድ ቤት የሚያድጉ ልጆች በቃ የሚታሰብላቸው ሁሌም መብላት መጠጣታቸው እና ወጥተው መግባታቸው ብቻ ነው እንጂ መሬት ላይ የሚቀመጡ ሌሊት ያልቅሱ ምናምን ግድ አይሰጣቸውም የሚያሳድጉ አሳዳጊዎች ማለት ነው። እና እጅግ በጣም ከባድ ነው። እና ሰሞኑን ቲክቶክ ላይ እና ፌስቡክ ላይ የጻፈብኝ ልጅ በፊት ትምህርት ቤት እኔ የምማርበት ትምህርት ቤት እሱ ይማራል፣ የእሱ ዘመዶች ይማራሉ ምናምን እና ማንም ዘመዴ ናት ብሎ የሚኮራብኝ ሰው የለም። እንደውም እኔ ከእህቴም እሱ ከተናገረልኝ ከወንድሜም እጅግ በጣም ያነሰ ቦታ የሚሰጠኝ ሰው ነበርኩኝ። እና ስሜን መጥራት እንኳን የማይፈልግ ሰው ነው። እኔ ግን በጣም ነው ደስ ያለኝ። እግዚአብሔርን ነው የምላችሁ። እግዚአብሔር ቀና ያርጋችሁ እንጂ ለካ ትላንት የሚያፍሩባችሁ ሰዎች ስማችሁን ይጠራሉ፣ ጭራሽ አደባባይ ላይ ታውቃላችሁ። አሁን ለምሳሌ ፌመስ ትሆኑ ሴሌብሪቲ ምናምን፣ አሁን እኔ ሰላም ተስፋዬ ዘመዴ ናት ብዬ ከጻፍኩኝ ዘመዴ ብትሆን ማለት ነው አዜንዶ ዘዴ ሰላም ተስፋዬ ሰክሰስፉል ስለሆነች እና በእሷ መጠራት ለእኔ ክብር ስለሆነ ነው ዘመዴ ናት ብዬ የምናገረው ማለት ነው። እና የሆነ ሰው መጥቶ ዘመዴ ናት ብሎ በእናንተ የህይወት ታሪክ ውስጥ መካተት ከፈለገ፣ በእናንተ መጠራት ከፈለገ ይሄ ሰው እንደተሳካላችሁ አምኖበታል ማለት ነው። እንደተሳካላችሁ በደንብ አምኖበታል ማለት ነው። ገባችሁ አይደለም? ባይሳካልኝ ኖሮ ወድቄ ብቀር ኖሮ ጭራሽ ትዝ አልለውም ነበር። እካካምና ድሃ ብሆን ማን ያስታውሰኛል? ማንም አያስታውሰኝም። ይቅርታ እጄ ላይ ያለውን ብርቱካን ልብላው ብዬ እኮ ነው አጓጓኝ ወሬ ይዤ። እና ማንም ነው ማያስታውሳችሁም። እካካም ብትሆኑ ማንም አያስታውሳችሁም። ብቻ እግዚአብሔር ቀን ያርጋችሁ እንጂ፣ እግዚአብሔር ቀን ያወጣላችሁ እንጂ፣ እግዚአብሔር ያንን የጨለማ ቀን ያብራላችሁ እንጂ ማለት ነው። ትላንትና የሰደቧችሁ፣ ኧረ ይህች ጓደኛዬ አይደለችም ያሏችሁ፣ ዘመዴ ናት ብለው ለመጥራት እዚህ ጋር የሚያንቃቸው ሰዎች፣ ከእናንተ ጋር መታየት የሚያሳፍራቸው ሰዎች፣ እንግዳ ቤት ሲመጣ ወደ ጓዳ ግቢ ምናምን ብለው የሚያባርሯችሁ ሰዎች፣ ሳሎን እንድትቀመጡ የማይፈቅዱላችሁ ሰዎች፣ እንደ አንድ ትንሽዬ ስሜት የስነ ልቦና ፍላጎት ትጎዳለች ብለው የማያስቡ ሰዎች እግዚአብሔር መጥቶ አጠገባችሁ ሲቆም በእናንተ መጠራት ይፈልጋሉ። እግዚአብሔር ብቻ ቀን ያወጣላችሁ። እግዚአብሔር ብቻ ከእናንተ ጋር ይሆን። እግዚአብሔርን ነው የምላችሁ። ማንም ሰው ከእናንተ ጋር እንዲሆን አትለማመጡ። እግዚአብሔርን ግን ተለማመጡት። አብረኸኝ ሁን። አትሂድ እባክህ፣ ትተኸኝ አትሂድ እባክህ። አንተ ስትኖር ነው የሚሞላልኝ። አንተ ስትኖር ነው ሳቄ የእውነት የሚሆነው። አንተ ስትኖር ነው ወዳጅ ዘመዶች የሚፈልጉኝ። አንተ መከበሪያዬ ነህ። እግዚአብሔርን ጓደኛ አድርጉት። እግዚአብሔርን ጓደኛ አድርጉት። በቃ ያለ እግዚአብሔር ምንም ነገር ነው ማይሰምረው። ያለ እግዚአብሔር ምንም ነገር ነው ማይመቸው። ማንም ሰው ኖሯችሁ እግዚአብሔርን ካጣችሁት ከስራችኋል። እግዚአብሔር ኖሯችሁ ሁሉንም ሰው ካጣችሁ ደግሞ እንደናንተ በዚህ ምድር ላይ ያተረፈ ሰው የለም። እንደናንተ በዚህ ምድር ላይ እድለኛ ሰው የለም። በእውነቴን ነው የምላችሁ። ማንም ጓደኛ አብሯችሁ እንዲኖር አትለማመጡት። በብቸኝነታችሁ ጊዜ ሁሉ መጽሐፍ ቅዱሳችሁን አንስታችሁ አንብቡ፣ መዝሙር አዳምጡ። ከእግዚአብሔር ጋር ልክ ሴት ጓደኛችሁ ወይ ቦይፍሬንዳችሁ ወይ የምትወዱት የልባችሁ ጓደኛ እንዲህ ሰፍ ብላችሁ እንደምታወሩለት ስታወሩ እንደሚቀላችሁ አይነት ነገር ሁሉ ከእግዚአብሔር ጋር በራችሁን ዘግታችሁ አውሩት። እንዴት ህይወት እንደሚቀል እንደውም እኔ ልንገራችሁ፣
የልብሽን ስታወሪ ይቀልሻል ይባላል። እኔ የልቤን ሳወራ የሚቀለኝ ከእግዚአብሔር ጋር ብቻ ነው። ለምን የልቤን አውርቼ ይቀለኛል ብዬ ብዙ ቦታ ካወራው በኋላ ኑሮ ከብዶኛል። ሚስጥሬን ይናገሩብኝ ይሆን እያልኩ እየተሳቀቅኩኝ በተጣሉኝ ቁጥር ፊት በነሱኝ ቁጥር አይ የነገርኳት ነገር ይቀለኛል ብዬ ያወራሁት ነገር ኑሮዬን አክብዶት። ስለዚህ ማለት ነው ህይወት የሚቀለው ኑሮ የሚቀለው ለእግዚአብሔር ስታወሩ ነው። ሄዳችሁ ለሰው ስታወሩ አይደለም። ቀን የቀየራቸው ቀን ሰቀቀኑ ብዙ ነው። ሰቀቀኑ ብዙ ነው ጓደኞቼ። ቀን የቀየራቸው ቀን። ስለዚህ እግዚአብሔር መልካም ነው። እግዚአብሔር ደግ ነው። በማንኛውም አይነት ሁኔታ ሚስጥራችሁን ወጥቶ ሄዶ አይናገርም። አስቀየመችኝ ብሎ ሄዶ አያማችሁም። በደጉ ጊዜ ተንበርክካችሁ የነገራችሁትን ሚስጥር ሄዶ አይናገርም። አትሳቀቁም። በቃ ይቀላል። የውስጤን ተንፍሼ የቀለለኝ ለእግዚአብሔር ብቻ ነው። ምንም ሰቀቀን የለውም። ስለዚህ እግዚአብሔር መልካም አምላክ ነው። ህይወት ይቀላል እና ማለት ነው። ያ ዘመዴ ፌስቡክ ላይ ጻፈ። እነዚህ የምታያቸው ጠባሳዎች በጣም ብዙ ጊዜ ራሴን ለማጥፋት ሞቴን የተመኘውባቸው ብዙ ቀኖች ማንም አልነበረም። ማንም ስለኔ ጽፎ አያውቅም። የት እንዳለው ራሱ የሚያውቁ አይመስለኝም። እኔ ሆስፒታል በነበርኩኝ ጊዜ እነሱ የት እንዳለው የሚያውቁም አይመስለኝም። ትዝም አልላቸው። ብር ቸግሮኝ አበድሩኝ እያልኩኝ 1000 ብር አበድሩኝ፣ 500 ብር አበድሩኝ እያልኩኝ ለሰው እየጻፍኩኝ ልመና ላይ በነበርኩ ጊዜ አንድ ቀን ለመኖር አንድ ቀን ለመብላት በምንከራተት ጊዜ ማንም አልነበረም። ማንም ስለኔ ፌስቡክ ላይ አልጻፈም። ማንም እቺ ዘመዴ ናት ብሎ የጻፈ የለም። ሆስፒታል እያለው የጻፈ የለም። እግዚአብሔር ቀን ሲያወጣልኝ እግዚአብሔር ይመስገን ዛሬ ደስ ብሎኝ ነው የምኖረው። እንደኔ ደስተኛ የለም። ዛሬ በእኔ ታሪክ በጣም ብዙ ሴቶች ይበረታሉ። ዛሬ በእኔ ታሪክ በጣም ብዙ ዘመድ ቤት የሚኖሩ ሰዎች ብርታት አግኝተዋል። መንገድ ላይ በጣም ብዙ የሚወዱኝ ታሪክሽን ሰምቼ እኮ ተስፋ ቆርጬ ነበረ። እግዚአብሔር ለካ ተስፋ መቀጠል ይችላል። ሰው 4 ከሞት አፋፍ ተመልሶ ህይወት ግራ ገብቶት ቤተሰብ ሳይኖር ዝም ብሎ እየኖረ እግዚአብሔር እናት አባት ሆኖ ለወግ ማድረግ ለካ ያበቃል፣ የኔም ቀን ይመጣል እያሉ በእኔ ታሪክ የሚጽናኑ በጣም ብዙ ሰዎች አሉ። እግዚአብሔር ይመስገን ከልጄ ጋር ደስተኛ ሆኜ ነው የምኖረው። እግዚአብሔር ጤናማ ልጅ ሰጥቶኝ፣ እግዚአብሔር አክቲቭ ልጅ ሰጥቶኝ፣ እግዚአብሔር ሳቂታ ልጅ ሰጥቶኝ፣ እግዚአብሔር ቤቴን በደስታ ሞልቶት፣ እግዚአብሔር ወዳጅ አብዝቶልኝ እስማ እኔ እኮ መንገድ ላይ ስሄድ እናቶች እንዴት እንደሚያቅፉ ብዙ ሴቶች በእኔ ምክንያት ኢንስፓየር ሆነው ፍቅራቸውን ሲቀልጹልኝ እግዚአብሔር ወዳጅ አብዝቶልኝ ይኸው ኖርኩ። ስለዚህ ማለት ነው ክፉ ቀን ላይ የማያስታውሷችሁ ብዙ ሰዎች አሉ። ብር ቸግሯችሁ ስደውሉላቸው ይቅርታ ስራ ላይ ነኝ ብለው ስልክ የሚዘጉባቸው፣ በዚህ ጋር ስትመጡ መንገድ ቀይረው የሚሄዱ ደሞ መጣች የሚሏችሁ ይቺ ልጅ እንደው ሳያት በቃ ሰቀቀን ነው የምታዘኝ። ሁሌ ችግር እንደው መቼ ነው የሚያልፍላት ብለው ሰፈር ውስጥ ያሽሟጠጡባችሁ ሁሌ መጋበዝ። እቺ ልጅ መጋበዝ እንዴት እንደሰለቸኝ አንድ ቀን ሂሳብ ከፍላት ታቅም እያሉ በየካፌው የሚያሸማቅቋችሁ ሰዎች ስለ እናንተ አይጽፉም። የችግራችሁ ጊዜ
የሳሚ እናት ጽዮንዬ ምንድን ነው የምትመክሪኝ ከህይወትሽ ብትሉኝ፣ እግዚአብሔርን ወዳጅ አድርጉት፣ እግዚአብሔርን ጓደኛ አድርጉት፣ እግዚአብሔርን ወላጅ አባት አድርጉት፣ እግዚአብሔርን እረኛ አድርጉት። ከእናትና ከአባታችሁ የምትፈልጉትን ፍቅር ከእግዚአብሔር ፈልጉ። ሌላ ሰው እንዲሰጣችሁ የምትፈልጉትን ፍቅር ከእግዚአብሔር ፈልጉ። ህይወት እንዴት ደስ እንደሚል፣ ህይወት እንዴት እንደሚቀል፣ ህይወት እንዴት እንደሚቀል ሰው ፈልጌ ደክሞኝ ቤቴ ቁጭ ብዬ እያለቀስኩ ሁሉን ነገር ታውኩትና እስቲ እግዚአብሔርን ልፈልገው ብዬ እግዚአብሔርን መፈለግ የጀመርኩኝ ጊዜ የዛኔ ህይወቴ ሰመረ። ጨለማው ሳይነጋ ነው ደስተኛ መሆን የጀመርኩት። ችግሩ ሳይነጋ እኔ ደስተኛ ነኝ። ችግሩ አልተፈታም አለ። ደስታ ግን በህይወቴ ውስጥ እንደ አዲስ እንደ ምንጭ መፍለቅ ጀመረ። እንደ ምንጭ እኔ ብቻዬን ነኝ፣ ግን በቃ ብዙ ነገር እንዳለኝ ይሰማኛል። ኢነርጂ፣ የመስራት ኢነርጂ፣ አረፈደም የሚል ድምፅ፣ ተነሽ ስሪ የሚል ድምፅ እግዚአብሔር ነው የሚሰጣችሁ። ማንም ጓደኛ አይሰጣችሁ። ማንም ጓደኛ እግዚአብሔርን ወዳጅ፣ እግዚአብሔርን አባት፣ እግዚአብሔርን እረኛ፣ እግዚአብሔርን የልብ የሚስጥረኛ አድርጉት። እግዚአብሔርን ይነጋል። ዘመድ ቤት ያላችሁ ወዳጆቼ ይነጋል። ይመጣል። የእናንተ ቀን ይመጣል። ሳሎን መቀመጥ መሳቀቃችሁን እንዳታዩ። በህዝብ ፊት እቺ ልጅ ዘመዴ ናት ብለው ስለ እናንተ እያወሩ ይመጣሉ። የእናንተ ቀን ስትመጣ እግዚአብሔር ከፍ ሲያደርጋችሁ ሳሎን እንዳትቀመጡ፣ ሶፋ ላይ እንዳትቀመጭ። አይበቃም እንዴ በላሹ? አምና የገዛውልሽ ጫማ አለቀ እንዴ እያሉ ያሸማቅቋችሁ። አንድ ልብስ ለ3 እና ለ4 ዓመት ደጋግማችሁ በመልበስ ምን ችክ ያለባችሁ ልብሳችሁ ከለሩን የቀየረባችሁ ሰዎች እግዚአብሔር ለእናንተ መልካም ቀኖችን ያመጣል። ጫማ ገዝተውላችሁ ጫማው እኮ አርጅቶ 3 ዓመት ሆኖታል። ጫማዬ ያለቀብኝ ስትሉ ባለፈው አይደል እንዴ ተገዛልሽ ይላሉ። 3 ዓመት ሆኖታል። አንዳንድ ልብሶች ላያችሁ ላይ አርጅተው ጥቁር የነበረው ጅንስ ነጭ እስከሚሆን ድረስ ልትለብሱ ትችላላችሁ። ዘመድ ቤት ስትኖሩ ነጭ እስከሚሆን ድረስ። እቺ ልጅ ጫማዋ አለቀ ብለው አያዩ። አንድ ሲሊፐር አድርጌ ነው የተማርኩት 8ኛ ክፍል። አንድ ቢጫ ሲሊፐር። እግዚአብሔርን 8ኛ ክፍል ላይ አብረውኝ የተማሩ ተማሪዎች ያውቃሉ። አንድ ቢጫ ሲሊፐር አቧራ ውስጥ ቡን እያረኩኝ፣ ከዛ አንዴ በጣም ከፍቶኝ ወንድሜ ዩኒቨርሲቲ ይማር ነበርና ደውዬ ጫማ ግዛልኝ ሲሊፐር ነው ማረገውና ተረከሴ ተሰነጣጠቀ፣ ጫማ ግዛልኝ አልኩት። ተማሪ ነበረ ወንድሜ። ትምህርት ቤት ውስጥ ባለ ቢጫ ሲሊፐሯ የሚል ቅጥያ ስም እስከሚሰጠኝ ኦልዌይስ የሚሄድበት መንገድ አቧራ ነበር እና አመቱን ሙሉ እስኪያልቅ ድረስ ልብስ ያስፈልግሻል፣ ጫማ ያስፈልግሻል። ምንድን ነው የምታረጊው? ጫማ ይሏቸው። ጫማ ይገዙላችሁና ትላንት የገዙላችሁ ነው የሚመስላቸው። 2 ዓመት አልፎታል። እግዚአብሔር መልካም ነው። እግዚአብሔር ደግ ነው። እነዚያ ሁሉ ነገሮች ለመልካም ሆኑልኝ። ትክክለኛው አባት ማን እንደሆነ ተረዳው። ትክክለኛው ወላጅ አምላክ ማን እንደሆነ ተረዳው። ሞትን አልፈራውም ማን ይወስድብኛል ብዬ። እግዚአብሔር መልካም ነው። የማያረጅ አባት አለኝ። የማይደክም አባት አለኝ። ጡረታ የማይወጣ አባት አለኝ። እግዚአብሔርን አተረፍኩ። በድህነትሽ ውስጥ ምን አተረፍሽ? ባሳለፍሽ የህይወት መንገድ ላይ ምን አተረፍሽ ብትሉኝ እግዚአብሔርን አተረፍኩ። እግዚአብሔርን የመሰለ ወዳጅ አተረፍኩ። እግዚአብሔርን የመሰለ አባት እንደሌለ አወቅኩበት።
እግዚአብሔርን የመሰለ ጓደኛ እንደሌለ ያወኩበት ሚስጥሬን ነግሬው የሚደብቅልኝ የማያማኝ ስደክም የማያሽሟጥጥብኝ እግዚአብሔርን የመሰለ ወዳጅ አተረፍኩበት። ደክሜ ስመጣ ኢቨን እሱ የማይፈልገውን ነገር እንኳን አድርጌ ስመጣ ፊት የማይነሳኝ ልጄ እያለው ደጋግሞ የሚምረኝ እድል የሚሰጠኝ እኔ ራሴ ላይ ተስፋ በምቆርጥበት ጊዜ እኔ በራሴ ህይወት ተስፋ በምቆርጥበት ጊዜ እግዚአብሔር እኔ ላይ ተስፋ አይቆርጥም ነበር። በእኔና በሞት መሃል አንድ እርምጃ እንዲች የምታክል ስትቀር እግዚአብሔር ልጄ ተስፋ እንዳቆርጭ እኔ አባት፣ እኔ እናት፣ እኔ ጓደኛ፣ እኔ እህት ሆንሻለሁ ይለኛል። እስከ ዛሬ ድረስ ያስቀጠለኝ በብዙ አይነት ጥፋት ውስጥ ልታዩን ትችላላችሁ፣ ግን የሚምር ደግ አምላክ አለኝ። የሚምር ደግ አባት አለኝ። እኔ ላይ ተስፋ ማይቆርጥ አምላክ አለኝ። እግዚአብሔር ይመስገን። ዛሬም እግዚአብሔር ነው ቤቴን ደስታ በደስታ ያደረገው፣ ልጄን ጤናማ ያደረገው። ምንም መከታ የለኝም። ምንም ከኋላም ከፊትም እግዚአብሔር ነው መከታዬ። ማስፈራራበት ዘመድ የለኝም። ስቲል ድረስልኝ የምለው ደውዬ ና ምለው ሰው የለኝም። ከኋላም ከፊትም እግዚአብሔር ነው ያለኝ። ነገ የሚያስቀጥለኝ እግዚአብሔር ነው። አምነዋለሁ፣ እስከ ጥግ አምነዋለሁ። እግዚአብሔር አሳድጎኛል። ብዙ ክፉ ቀኖችን አሳልፎኛል። ሰው ሁሉ ዓለም ላይ ያለው ህዝብ ተሰብስቦ እግዚአብሔርን ባያምነው ብቻዬን አምነዋለሁ። ብቻዬን ነው ማውቀው እግዚአብሔር። ብቻዬን ነው ማውቀው፣ ብቻዬን ነው ማምነው። ማንም እግዚአብሔርን እንዳምነው ኢንስፓየር አያረገኝም። ማንም አይሰብከኝም። ህይወት ሰብኮኛል። ክፉ ቀኖቼ ሰብከውኛል። የብቸኝነቴ ወቅት እግዚአብሔር ምን አይነት ደግ አምላክ እንደሆነ ነግረውኛል። ነጋሪ አያስፈልገኝም። ዓለም ተሰብስቦ እግዚአብሔር አባት አይደለም ቢሉ ለኔ አባት ነው። አልክደውም። ዓለም ቢሰበሰብ አልክደውም። የኔ አባት መስቀል ላይ የሞተልኝ፣ መስቀል ላይ ህይወቱን የሰጠኝ ኢየሱስ የድንግል ማርያም ልጅ፣ እሱ የህይወቴ ህይወት ነው፣ ደስታዬ ነው፣ ቤቴ ሙሉ ያደረገልኝ። ስለዚህ የምነግራችሁ ነገር የትኛውም አይነት ሁኔታ ውስጥ ልትሆኑ ትችላላችሁ። እግዚአብሔር ደግ አምላክ ነው። እግዚአብሔር ዘመድ ቤት አላችሁ፣ እየተሳቀቃችሁ ነው። ለመኖር ለመብላት ወጥቶ ለመግባት ሀሳባችሁን ለመናገር እየተሳቀቃችሁ ነው። let me tell you something እግዚአብሔር መልካም አምላክ ነው። ይሄ ቀን ያልፋል። ብቻችሁን ስትሆኑ የምተኙበት ቦታ ላይ በብርድ ልብስ ሽፍን ብላችሁ እግዚአብሔር ሆይ እነዚህን ቀኖች እንዳልፋቸው እርዳኝ በሉት። በየሃይማኖታችሁ ጸልዩ። እርዳኝ፣ አሳልፈኝ፣ እኚህ መከራዎች እንዳይጥሉኝ ልቤን ደግፈው፣ እማልፍበት ሐዘን እንዳይጥለኝ ልቤን ደግፈው በሉት። እግዚአብሔር ልባችሁን ይደግፋል። እግዚአብሔር ልባችሁን ያበረታል። በጣም ነው የምወዳችሁ ዘመድ ቤት የምትኖሩ ሰዎች። ይሄ ቀን አልፎ ብርሃናችሁ በርቶ ሌሎችን ሰዎች የምትረዱበት ቀናችሁ ይምጣላችሁ። ዘመዶች ደግሞ ልንገራችሁ፣ ለሚቴል ሰምቲንግ ዘመዶች ደግሞ ሩህሩህ ሁኑ። ምንም ነገር መስጠት ባትችሉ ቢል የለውም ፍቅር፣ ምንም ወጪ አያስወጣችሁ፣ ኮስት የለውም። ቢ ናይስ፣ ቢ ሰፖርቲቭ። ትምህርት ቤት ሄደው ሲመጡ ዩኒፎርማቸውን ሳያወልቁ እቃ ጠቡ። ልክ ሊጎርሱ ሲሉ እጃቸውን አትዩ፣ መብላት እስከሚሳቀቁ ድረስ። ጫማ ገዝታችሁ ለ2 ለ3 ዓመት ዝም አትበሉ። ለልጆቻችሁ እንደምትገዙ ግዙ። ካልሆነ እኚህ ሰዎች ሰርተው ይቀየሩ። ቢያንስ ሰራተኝነትን ቢሆን እኮ ሰው ቤት ባዳ ቤት ቢገቡ በወር ደሞዝ ይሰጣቸዋል። ለራሳቸው ጫማና ልብስ መግዛት አያቅታቸውም። ወይ ሰራተኝነት ሆኖ ደሞዝ አሰጡም፣ ወይ
የእውነት ዘመድን ሆናችሁ ፍቅርና ሰፖርት እያደረጋችሁ ወደ ህልማቸው እንዲያድጉ አታድርጉ። እንደዚህ አታድርጉ። ከዛ ልጆቹ ደግሞ ሲያልፍላቸው መታችሁ ልክ እንደኔ ለመስበርና ስም ለማጠልሸት ደግሞ አትተኙም። እኔ ኦን ፐርፐዝ ዘመድ ላይ ብቻ የሚገባ መንፈስ አለ እንዴ? እኔ አላቅም። ግን ቢናይስ እግዚአብሔር መልካም ነው። ዛሬ ሁሉም ነገር አለፈ። እኔም ይሄንን ለትምህርቴ ለእናንተ እየነገርኳችሁ ነው። በሚቀጥለው በሌላ ርዕስ ደግሞ ተመልሼ መጥቼ እናወራበታለን። እንዴት እንደመወዳችሁ እንዳትረሱ። እግዚአብሔርን ወዳጅ ዘመድ ማድረግ እንዳትረሱ። ሰብስክራይብ አድርጉ። 10 ሺህ አስገቡኝ። ቪዲዮዎቼ በደንብ እንዲታዩ አድርጉልኝ። እወዳችኋለሁ። ባይ